የድኩማኗ መልእክት። እንግዲህ ምን እንላለን? ማንነታችን የተገለጠ አይደለምን? ዛፍ ላይ እንደበቀለ ዱባ፣ እንደ ጣፋጭ ቅል ወደ ተራራ ናት እንደሚፈስ ወንዝ፣ እንደ በራሪ እባብ አይነት ትርጉም አይሰጥ የሚጽፉብናል። ነፍሳችንና ስጋችን ምን ናቸው? ከስሱ ልብና ከደንዳና ቆዳ ለምን አዛንቁ ፈጠርን? ውስጣችን በእንባ ማዕበል ሲናጥ ለምን አይናችን ዘለላ እንባ ማሸት ያቅተዋል? የሚገምቱትን ያህል ጠንካራ ለመሆናችን ከኛ ሌላ ማን ያውቃል? ድኩም የነፍሳችን ገጽ ለማን ተገልጧል? ለእግዚአብሔር ምኖቹ ነን? ልጆቹ፣ አምሳሎቹ፣ ወይስ አንዳች ሌላ አይነት ማንነት አለን? እኛን ከሰው መሃል መርጦ ከምን አበጀን? አንዳች የጨመረብን ልዩ አክሻፊ ውር ላለመኖሩ ምን ማስረጃ አለ? ድኩምነታችንን አምነን ተቀብለን ያለመቻሎቻችንን ደንጉጥሮች ሆነናል። የምንወዳቸውን ሰዎች ጉንጭ እየሳምን መውደዳችንን ብንነግራቸው እንወድ ነበር፣ ግን አንችልም። እንባ ያቀረሩ አይኖችን ስናይ ተጠግተን ማጽናናት ያሰኘናል፣ ግን አንችልም። አልችልም በየማለዳው የምንደግመው ዳዊት ይሆነናል። ሰዎች አይን የሞላው ደቂቅ ፍጥረታት እንደሆነ ለራሳችን ነግረናል። ቀና ብሎ መራመድ ነውር ይመስለናል። ገና ሳምንት መቃብራችንን በቀጭን ስንጥር እየጫርን መማስ ጀምረናል። ይህስ ከቅጣቶች ሁሉ የላቀ ቅጣትስ አይደለምን? ትንሽ ሞታችንን ዕለት እንጎነጫለን። መክሊታችንን በጭቃ ለውሰናል። ህብስታችንን ለውሾች ሰጠናል። ወርቃችንን በመዳብ ለውጠናል። እንደ ውሻ ወደ ትፋን መመለስ አዙሪት ውስጥ ወድቀናል። ለሪያ ጭቃ ላይ መንደባበል የሰርክ ግብራችን ነው። ለክብር ሳይሆን ለውርደት፣ ለወርቅ ሳይሆን ለመዳብ የተገባን ሰዎች ነን ብለናልና መውደድ አንችልበትም። ሰዎች ዋሉልን ኢሚንቱለታ ከቋጥኝ ልክ ትከብደናለች። መልካም ነገር ሁሉ ለኛ ይገባን ብለን መማን በአንድያ ራሳችን ላይ እስክንጨክን ድረስ ራሳችንን እንዲሁ ጠልተናታል። የበና ባለሙሉ ሰዎች ነን። መሆን የምንፈልገውን ተቀምጠናል። የማንን ኑሮ ይሁን አሁን እየኖረን ያለ? ጣታችን እንጂ ምላሳችን ትብ አይደለም። አንደበታችን በአንዳች የማይታይ ልጓም ተሸብቧል። ሰላላ ድምጻችን ለማንስ ይሰማል? ዝምታችንን ያልሰማ ቃላችንን ሊሰማ አይገባውም በሚሉት ስንኩል ቢል ራሳችንን ብናጽናና ንግግራችንን ከዝምታችን እንዳይለያይ ሆኖ በባዶነት ተለብጧል። ለዝብነን ተሰብረን እንኳን ልክ እንደ ብርጭቆ ቆዳ የምንሸረክትበት ስለት የለንም። ተውን አንለም። ከውጊያችን ጋር ተደርበን ራሳችንን እናጠቃለን። ልበ ሙሉነት ይጎለናል። ማንንም አንጋፈጥም። አይናችን ከአይናችን ሲገጣጠሙ በቅጽበት እንሰብራቸዋለን። አንደበታችን ከእሽት የተለየ አያውቅም። ተናጋችን ለምቢታ ሩቅ ናት። ይሉኝታ ይሉት ጌታ ጨኩኖ የሚገዛን ባሪያዎቹ ነን። ምን አይነት ድብርታሞች ነረናል! ይህ ብዙ ኑሯችን ሰነፍ ጸሐፊ ከቀምረው ከአንድ አሰልቺ ድንቃቂ ተውኔት በምን ይለያል? ተመልካች ሁሉ የጀመረውን ተውኔት ሳይጨርስ እያሳካ ይወጣል። በመጨረሻም ተዋናዩ ብቻውን ይቀራል። እሱ ግን ጸንቶ ትወናውን ይቀጥላል። ይህ ያስመሰግነዋል ወይስ ያስወቅሰዋል?